ዛሬ የምናየውን ክፍል አነባለሁ። የሚገኘው በራእይ መጽሐፍ ምዕራፍ 2 ከ8 ጀምሮ ያለውን የሰምርኔስን ቤተክርስቲያን ነው የምናየው። ከዛ በፊት ግን ጥቂት በሳምንት ውስጥ ዝም ብሎ በአእምሮዬ ሲመላለሱ የነበሩ ጥቂት ሀሳቦችን ስለ ኤፌሶን ቤተክርስቲያን ላወራችሁ ፈልጋለሁ። ምንድነው የኤፌሶን ቤተክርስቲያን? እንደምታውቋት ጳውሎስ በሐዋርያት ሥራ ምዕራፍ 18 ላይ እንደሚናገረው እሱ በዛ ወደ ኢየሩሳሌም እየሄደ ባለበት ወቅት እግረ መንገዱን በኤፌሶን አልፎ እዛ ቤተክርስቲያንን እንደተከለ እናውቃለን። በኋላ ላይ ደግሞ እንደገና ተመልሶ የኤፌሶንን ቤተክርስቲያን ለማጽናት 3 ዓመት ያህል በኤፌሶን ቆይቷል። የሐዋርያት መጽሐፍ ምዕራፍ 19 ላይ ይህን እናገኛለን። እና ጳውሎስ ስራዬ ብሎ ትኩረት አድርጎ የተከላት ቤተክርስቲያን ነች። ደግሞ ያነጻቸው ምዕመናን ናቸው በዛ የነበሩት። እና እንደምታውቁት ጳውሎስ በኋላ ላይ ደግሞ ተመልሶ በሐዋርያት ሥራ ምዕራፍ 21 ተሰናብቷቸው ሽማግሌዎቹን ሲሄድ አስጠንቅቆ ለእናንተና ለመንጋው ተጠንቀቁ ብሎ ወደፊት ጨካኞች ለመንጋው የማይራሩ ይመጣሉ ብሎ አስጠንቅቆ ለሽማግሌዎች እንደሄደና በኋላ ላይ ደግሞ ወጣቱን ጢሞቴዎስ በኤፌሶን እንድትቀመጥ ብሎ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንደምናገኘው አንዳንዶች የስተትን ነገር እንዳያስተምሩ በኤፌሶን እንድትቀመጥ ብሎ ጢሞቴዎስን የሚወደውንና በጣም የመንፈስ ልጄ ብሎ የሚያስበውን ጢሞቴዎስን በዛ በኤፌሶን እንዳስቀመጠ እናያለን። እና በዛ ቤተክርስቲያን ውስጥ አገልጋዮች ከሆኑት አንዱ ደግሞ ይሄም በኤስያ ያሉትን ቤተክርስቲያኖች ኦቨርሲ ያደርግ ወይም ይከታተል ከነበሩት ዋና አማድ ሐዋርያት ውስጥ ረጅም ጊዜ የሚኖረው ለጌታም ደግሞ በጣም ቅርብ የሆነው እነሆ እናትህ ብሎ እናቱን ለሐዋርያ ዮሐንስ ነው የሰጣት። እሷንም እነሆ ልጅሽ ብሎ በመጨረሻ መስቀል ድረስ እስከ ፍጻሜው የቆየ እና ኢቭን ከካህናቱና ከባለስልጣናቱ ጋር ቅርብ ግንኙነት ከነበረው ከሐዋርያቱ ውስጥ ቅርብ ግንኙነት የነበረውና ለስልጣንም ቅርብ የነበረ ሰው ስለነበረ እስከ ክርስቶስ መስቀል ጫፍ ድረስ መግባት የቻለና ክርስቶስ ሲሞት አጠገብ ሆኖ ዊትነስ ያደረገ እና ደግሞ ከሌሎችም እጅግ አቅርቦ ይወደው የነበረ ሐዋርያ ነው። እና በሱ ኦቨርሲ የምትደረግ ቤተክርስቲያን ነች ኤፌሶን ቤተክርስቲያን። እና እነዚህን መልእክታት ጳውሎስ ሐዋርያው ዮሐንስ እንደገና የቀድሞውን ፍቅርሽን ትተሻል የሚለውን የጌታን መልእክት የነገራት ቤተክርስቲያን በእንደነዚህ መልኩ በእንደነዚህ አይነት አገልጋዮች አማድ የሆኑ አገልጋዮች ትመራ የነበረ እና በአተካከሏ ላይም ጳውሎስ ፎከስ አድርጎ 3 ዓመት ቁጭ ብሎ ያስተማራት ቤተክርስቲያን ነች። እና ይሄንን ስናይ ከእግዚአብሔር ቃልም ስንማር ምን ያህል ለምዕመናን ለነፍሳት ለቤተክርስቲያን ትኩረት ሊኖረን እንደሚገባ ለጌታም ደግሞ ያለን መሰጠት እስከምን ድረስ ሊሆን እንደሚችል ከዚህ መጽሐፍ ከዚች ቤተክርስቲያንም ታሪክ መለስ ብለን ማየት እንችላለን። ዛሬ የምንናገረውን የሰምርኔስን ቤተክርስቲያን ከመነጋገራችን በፊት ጥቂት ሀሳቦች ጌታ እንደረዳን እናያለን። እሱም ስለ መጨረሻው ዘመን የራእይ መጽሐፍ ፎከስ የመጨረሻው ዘመን የነገሮችን መጠቅለያ አድርገን ልናየው እንችላለን። እና ከብሉይ ኪዳን ደግሞ ይበልጥ ቅርበት ያለው የዳንኤል መጽሐፍ ነው። ዳንኤል ስለ ፍጻሜው ዘመን ያየ ከብሉይ ኪዳን ጥርት አድርጎ የሚነሱ መንግስታትን ከፋርስ እና ሜዶን ጀምሮ እስከ ግሪክ ሮም መጨረሻ 5ኛው መንግስት ሮም መንግስት ድረስ ያሉትን አምስቱንም የፋርስ እና ሜዶን መንግስት፣ የባቢሎን መንግስት፣ የግሪክን መንግስት እንደዚሁም የሮም መንግስት ድረስ ያሉትን መንግስታትና መጨረሻ የምትከፋፈለውን በዓለም መጨረሻ የምትገኘው እኩሌታው ደካማ እኩሌታው ብርቱ የሆኑ መንግስታት እንደሚነሱ አሁን ያለንበትን ዘመን የሚወክል ይመስላል። ሀያላን ሀገሮች አሉ፣ ደከም ያሉ ሀገሮች አሉ እና እርስ በርስ ደግሞ መጋጠም ያልቻሉ እንደ የእግዚአብሔር ቃል በዳንኤል እንደሚናገረው ግማሹ ሸክላ ግማሹ ብረት የሆነ መንግስታት ያሉበት የፍጻሜው 5ኛው ክርስቶስ ሊገለጥ ያለባት ዘመን ላይ የምትገለጥ የፖለቲካል ሴትአፕ የፖለቲካል ሴቲንግ የምናየው በዚህኛው ዘመን ነው። እና እስከዚህ ድረስ ያለውን ዳንኤል አይቶ የራእይ መጽሐፍ ያንን በሚያብራራ መልኩ የሚያስቀምጥ መጽሐፍ ነው እና የመጨረሻውን ዘመን የሚወክል መጽሐፍ ነው። እና ስለ መጨረሻው ዘመን ስንናገር ያው በመጽሐፍ ቅዱስ አዋቂዎች ዘንድ 3 አመለካከቶች አሉ። አንደኛው ስለ ሺው ዓመት ስፔሲፊካሊ ፖስት ፕሪ እና አሚሌኒያሊስት የሚባሉ አሉ። ፕሪሚሌኒያሊስቶች የሚባሉት አሁን ላይ ኦልሬዲ ቤተክርስቲያን እየገዛች ነው የሚሉት። አሚሌኒያሊስት የሚባሉት ደግሞ ሊትራል 1000 መንግስት የለም ጀስት ፊገሬቲቭ ነው በምሳሌ የተነገረ ነው ብሎ የሚያምኑ አሉ። ፖስት ሚሌኒያሊስት የምንባል ደግሞ እኛ በአብዛኛው የኢቫንጀሊካል ቪው ያለው ከዚህ በኋላ ከክርስቶስ ጋር 1000 ዓመት ቤተክርስቲያን ትነግሳለች ምድር ላይ ብሎ የሚያስቡ አሉ። ስለ መከራውም ዘመን ስንናገር እንደዚሁም 3 አይነት አስተሳሰቦች አሉ። ፕሪ ትሪቡሌሽን፣ ሚድ ትሪቡሌሽን እና ፖስት ትሪቡሌሽን የሚባሉ አስተሳሰቦች አሉ። ፕሪ ትሪቡሌሽን የሚለው ከቤተክርስቲያን መከራው ዘመን ሳይገባ ትነጠቃለች የሚሉ ናቸው። ሚድ ትሪቡሌሽን የሚባለው አስተሳሰብ ደግሞ መሀል ላይ 3 ዓመት ተኩሉን ቤተክርስቲያን መከራውን ተቀብላ መሀል ላይ ትነጠቃለች የሚሉ አሉ። ፖስት ትሪቡሌሽን ደግሞ ቤተክርስቲያን የመከራውን 7ቱን ዓመት ጨርሳ ነው የምትነጠቀው
ብለው የሚሉት አስተሳሰቦች አሉ። ሞር ሚድ ትሪቡሌሽኑ ነው በኢቫንጀሊካል ሳይድ ብዙ ጊዜ ቤተክርስቲያን እስከ ግማሹን መከራ ትንትልና የአመፅ ልጅ በግልጽ መስራት ሲጀምር መከራው በጣም ኢንቴንሲፋይድ ሲሆንና የአመፅ ልጅ ወደ መቅደሱ ሲገባ በእንደዛ አይነት ወቅት ላይ እና ክፋት በጣም በሚጨምርበት ሰዓት ክርስቶስ ቤተክርስቲያንን እንደሚነጥቅ ብለን ነው ምናምነው። እነዚህን ሀሳቦች ካለን ወደ ሰምርኔስ ቤተክርስቲያን መልእክት እንሄዳለን። ምን ይላል? በሰምርኔስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻው ሞቱም የነበረው ሕያው የሆነው እንዲህ ይላል፣ መከራህንና ድህነትን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃለሁ። እነርሱ ግን የሰይጣን ማህበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛው ሞት ከቶ አይጎዳም ይላል። እግዚአብሔር የተመሰገነ ይሁን። እዚህ ላይ የምናየው ኢየሱስ ክርስቶስ ራሱን በመጀመሪያ የሚያስተዋውቅበትን መንገድ ስናይ የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል እያለ በመከራ ውስጥ ለምታልፍ ቤተክርስቲያን ካሉት ከ7ቱ ቤተክርስቲያናት የፊላደልፊያ እና እችኛዋ ቤተክርስቲያን ናቸው ስለ መከራ፣ ስለ ድህነት፣ አቅማቸው ትንሽ ሆኖ ግን ታማኝ ስለመሆናቸው የተጻፈላቸው እና እዚህ ላይ የምናየው ነገር ኢየሱስ ክርስቶስ ለዚህ ቤተክርስቲያን መከራ ሊያጋጥማት እንደሚችል እያሰበ ምን ይናገራል? ስለ ራሱ ኢንትሮዲውስ ሲያደርግ ሲያስተዋውቅ ሞቶ የነበረው ሕያው የሆነው ብሎ ይጀምራልና መጀመሪያና መጨረሻው እያለ ይናገራልና በመጀመሪያ ስለ ራሱ ስለ ትንሣኤው ያሳስባል ወይንም ደግሞ የትንሣኤውን ኃይል ያስገነዝባቸዋል። ምክንያቱም የሚጽፈው መልእክት ከዚህ ጋር የተገናኘ ስለሆነ በምድር ላይ ሊያጋጥማቸው ስላለው መከራ ማስጠንቀቂያ ሊሰጥ እያሰበ መጀመሪያ ስለ ራሱ ሞቶ ስለመነሳቱ መጀመሪያ መጨረሻ እሱ ስለመሆኑ የትንሣኤ ኃይል እሱ ዘንድ እንዳለ ሊያስገነዝብ የፈለገ ይመስላል። እንደምናውቀው የራእይ መጽሐፍ ዋና ግቦች አንደኛ በመከራ ውስጥ እንዲጸኑ ነው። ሁለተኛ በእግዚአብሔር በጽድቅ መንገድ እንዲኖሩና የክርስቶስን ምጽአት በንጽህና እንዲጠባበቁ ታማኞች እንዲሆኑ እና እንደዚሁም ደግሞ ክርስቶስ ሁሉን ነገር በመጨረሻ ጠቅልሎ ገዢ ሆኖ እርሱ ባለድል እንደሚሆን የራእይ መጽሐፍ ዋና ሀሳብ ጭብጥ ይሄ ስለሆነ ድል አድራጊ እንደሆነ እንዲያስቡ። እውነት ነው አሁን ላይ በምድር ላይ ናቸው። እውነት ነው እየተቸገሩ ነው። እውነት ነው በመከራ ውስጥ እያለፉ ነው። እውነት ነው እንደገና ሌላ መከራ ይጠብቃቸዋል። ሞትም በፊታቸው አለ። ይሄ ሁሉ ሁኔታ ግን እንዳይበግራቸው ራሱን ሲያስተዋውቅ መጀመሪያም ነኝ መጨረሻም ነኝ፣ ሞቼም ነበርኩ ደግሞ አሁን ሕያው ነኝ እያለ የትንሣኤውን ኃይል ያስገነዝባታል። እና በዛ ዘመን እንደምታውቁት በኔሮ ዘመን አልፎ ይሄ መጽሐፍ የተጻፈበት ዶሚሽያን ንጉስ የነበረበት ዘመን ነው እና በተለያየ አይነት መንገድ ክርስቲያኖችን የሚገሉበት ሰዓት፣ አንደኛ በማቃጠል እንደገና በማረድ እንደገና ለአውሬ በመስጠት በተለያየ አይነት ጭካኔ ቅዱሳንን ወደ ህልፈት የሚያመጡበት ዘመን ነበር እና በዛ ዘመን ውስጥ ነው ይሄ መልእክት የተጻፈው። ስለዚህ እነዚህን ነገሮች ሁሉ በዛ ዘመን የነበሩ ክርስቲያን ያውቃሉና ይሄንን በዛ ዘመን የነበረው ፖለቲካ ወይንም ደግሞ መዋቅር ክርስቲያኖች ላይ ይሄንን አይነት መከራ እያደረሰ ቢኖርም ግን ክርስቶስ መጀመሪያም መጨረሻም እንደሆነ እንደዚሁም ደግሞ ሞቶም ቢሆን እንደገና ሕያው እንደሆነ በትንሣኤ ሕያው እንደሆነ እንዲያስቡ አድርጎ ይጽፋል እና በሁለተኛ ደረጃ የሚገልጸው ሐሳብ ምንድነው? መከራን ድህነትን አውቃለሁ ብሎ ስለ ድህነትና ስለ ብልጥግና ይናገራል። ዳነ ግን ደግሞ ምን ይላል? ባለጠጋ ነው። ክብር ለጌታ ይሁን። ስለዚህ ስለ ድህነትና ስለ ብልጽግና የተለያዩ ትምህርቶች በቤተክርስቲያን ታሪክ ውስጥ መጥተዋል። በተለይ በአሁኑ ዘመን የብልጽግና ወንጌል ተብሎ በስፋት የብዙ ሰዎችን እምነት የሚነቀንቁ እንትኖች አሉና ሰውን ከምድራዊ ሀብትና ከምድራዊ ቁስ ጋር ብቻ አጣብቆ ክርስቲያኑን ጭምር ማለት ነው፣ ዓለማውያን ብቻ ሳይሆን ክርስቲያኑን ከዚህ ነገር ጋር የጠበቀ ቁርኝት እንዲኖረውና ከሌለ የለህም አይነት ወይንም ደግሞ ከሌለ ጠፍተሃል አይነት አስተሳሰቦችን በማድረግ ሰዎችን ከምድራዊ ነገር ጋር ለማስተሳሰር የሚሰጡ ትምህርቶች አሉ። ወይ ችግር ቢኖርብን ወይ ኃጢአት ብትሰራ ነው በቃ ወይ እግዚአብሔር ስለማይወድ ነው በሚል የተሳሳቱ ትምህርቶች ከምድራዊ ነገር ጋር ቁስና ሀብት ጋር አገናኝተው የሚሰብኩት የብልጽግና ወንጌል አለ። እዚህ ጋር ግን ኢየሱስ ምንድነው የሚለው? ድህነትን አውቃለሁ ሲል በምድር የሚያስፈልጉ ምክንያቱም ያን የነበረችው የሰምርኔስ ከተማ የወደብም ከተማና በጣም ብዙ ባለጠጎች ያሉባት ከተማ ቢሆኑም ክርስቲያኖች ግን በተለያየ ምክንያት ንብረታቸው እየተወረሰ በተለያየ መንገድ በመከራ እየተጎዱ የኢኮኖሚ እድሎችን እንዲያጡ እየተደረጉ ማቴሪያል ምድራዊ ሀብት የላቸው። በዛን ወቅት እነርሱ ግን ምን አላቸው ይላል? ብልጥግና አላቸው። ያ ብልጥግና መጽሐፍ ቅዱስ በተለያየ የእግዚአብሔር ቃል ውስጥ እንደምናየው እግዚአብሔር ብልጥግና ብሎ የሚጠራቸው ደግሞ አሉ። አንደኛው እምነት ነው። ያዕቆብ 2:5 ላይ እንደምናየው እግዚአብሔር በእምነት ባለጠጎች እንዲሆኑ የዚህን ዓለም ድሆች አልመረጠምን ብሎ የእምነት ብልጥግና ምንለው እንዳለ በፌዝ በእምነት
ባላቸው እምነት እግዚአብሔር የሰማዩን ነገር እንዳወረሳቸውና ያ የሰማዩ ጸጋ ባለጠጋ እንዳደረጋቸው የሚናገርበት ክፍል አለ። ሌላ ደግሞ በመስጠት ወይም ደግሞ በልግስና ባለጠግነት እንዳለ መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 8 ላይ ስለ መቄዶንያ ቤተክርስቲያን ጳውሎስ ሲናገር የመቄዶንያን ቤተክርስቲያን ሲናገር ይላል የድህነታቸው ጥልቀት ነገር ግን የልግስናቸውን ባለጠግነት አብዝቷል ብለው ካላቸው አይደለም ከሌላቸው የሚሰጡ ነበሩ። የሚገርም ነው። የላቸውም ራሳቸው ግን በመስጠት ደግሞ ባለጠጋ ናቸው። ብልጥግና እኛ መጽሐፍ ቅዱስ ላይ የምናየው ብልጥግና አንዱ የለጋስነት የመሰጠት ብልጥግና፣ እንደዚሁም ደግሞ በወንጌል ተስፋ ላይ በፍቅር በበጎ ስራ ባለጠጋ እንደሆኑ እናያለን። ስለዚህ ይሄንን ብልጥግና ነው እዚህ ጋር የምናየው። ስለዚህ ነገር ጳውሎስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 10 ላይ ምን ይላል? ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ብሎ እግዚአብሔር ሐዋርያቱን እንደ ምድር ጉድፍ ቆጥሮናል። እንደዚህ ሆነናል። ግን እኛ ድሆች ነን፣ እናንተ በእኛ ምን ሆናችኋል? ባለጠጋ ሆናችኋል፣ ያለኛ ነግሳችኋል፣ ያለኛ ከብራችኋል ብሎ ለቆሮንቶስ ክርስቲያኖች ይጽፋል። ምክንያቱም ብዙ የእግዚአብሔር ጸጋ በእነሱ ውስጥ መንፈሳዊም ጸጋ ሲገለጥ ስለነበረ በዚህ መልኩ ራሱን ያስቀምጣል። ድሆች ነን ነገር ግን ብዙዎችን ባለጠጋ እናደርጋለን ብሎ ጳውሎስ ይናገራል። ስለዚህ በመንፈሳዊ ነገር ባለጠጋ መሆን እንደሚቻል ነው ከዚህ የምናየው። እንደዚሁም አንደኛ ጢሞቴዎስ 6 ላይ ጳውሎስ ምዕራፍ 6 ቁጥር 17 ላይ የዚህ ዓለም ገንዘብ ያላቸውን በዚህ ዓለም ባለጠጋ የሆኑትን ምን በላቸው ይላል? ምከራቸው፣ ለመስጠትና ለማካፈል የሚወዱና በላይም ለራሳቸው መልካምን መዝገብ እያከማቹ በሰማያዊ ነገር ባለጠጋ እንዲሆኑ ምከራቸው ይላል። በሰማያዊ ነገር ባለጠጋ መሆን አለ። ይህንን ብልጥግና ነው እዚህ ጋር ሐዋርያው ዮሐንስ የጻፈው። የክርስቶስም ስለዚህ ቤተክርስቲያን የሚናገረው መከራችሁን ድህነታችሁን አውቃለሁ ይሁን እንጂ ሀብታም ናችሁ እያለ ይናገራል። ስለዚህ ብልጥግናን የምንመዝንበት ወይም የምንተርክበት የራሱ የሆነ መጽሐፍ ቅዱሳዊ እይታ ሊኖረን ይገባል። ክብር ለጌታ ይሁን። በምድራዊ ነገር ድሃ ቢሆኑም በሰማያዊ ነገር በእምነታቸው በመጽናታቸው በመልካም ስራቸው ግን ባለጠጋ እንደሆኑ ይናገራል እና ከዛም በመቀጠል ምን ይላል? ሊደርስባችሁ ያለውን መከራ ምን አትበሉ ይላል? አትፍሩ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁኑ፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ላይ ቤተክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳው በሁለተኛው ሞት ከቶ አይጎዳም። በሁለተኛ የሚያነሳው ሐሳብ መከራን ነው። የዚችን ቤተክርስቲያን መከራ ልትቀበል እንዳለ ይህም መከራ ደግሞ ከማን ጋር ያገናኘዋል? ዲያብሎስ ይለዋል መጽሐፍ ቅዱስ። ዲያብሎስ ብሎ የሚናገረው አሳች ወይም ደግሞ ከሳሽ በግሪኩ ነው። ዲያብሎስ በዕብራይስጥ ደግሞ ሴጣን ነው የሚለው። ሴጣን የምንለው የዕብራይስጥ ስርወ ቃል ነው። ይሄኛው ደግሞ ዲያብሎስ የሚለው የመጣው ከግሪክ ቃል ነው። ዋናው ትርጉሙ ከሳሽ፣ አሳች እና አሰናካይ ከሳሽ እንደሆነ መጽሐፍ ቅዱስ ይነግረናልና እንደዚህ አይነት መከራን ሊያመጣባችሁ ነውና አትፍሩ ይላል። ስለ መከራ ስናስብ መጽሐፍ ቅዱስ ምን ይነግረናል ብዬ ጥቂት ነገሮችን እንይ። በያዕቆብ 1 ምዕራፍ 1 ቁጥር 2 ላይ ምን ይላል? መከራ ትዕግስትን እንዲያደርግ አውቃችሁ በመከራችሁ ታገሱ እያለ በፈተናው ስታልፉ ታገሱ። ትዕግስት በህይወታችን ውስጥ የሚያመጣ አንዱ በምናልፍባቸው መከራዎች ናቸው። ታጋሾች ያደርጉናል። ከዚህ በፊት ትዕግስተኛ ባንሆን ያን መከራ ስናልፍ ትዕግስትን በህይወታችን ውስጥ እያፈራ ይሄዳል። ሌላኛው ደግሞ ዕብራውያን 12 ላይ እንደሚነግረን እግዚአብሔር ይቀጣናል፣ ነገር ግን ከቅድስናው እንድንካፈል ይቀጣናል ይላል። በአንደኛ ጴጥሮስ ምዕራፍ 4 ላይም ደግሞ ሲናገር በመከራ ውስጥ ክርስቶስ በስጋ ወራት መከራ እንደተቀበለ እኛም ይህንን እንደ ዕቃ ጦር አድርገን እንያዝ ብሎ በመከራ ውስጥ መልካም ነገር እንደሚገኝ፣ በፈተና ውስጥ መልካም ነገር እንደሚገኝ እሱም አንዱ የእግዚአብሔር ባህሪ ወይም ቅድስናውን እንደምንካፈል የእግዚአብሔር ቃል ይነግረናል። ሌላው እዚህ ጋም ያዕቆብ 1:12 ላይ እንደሚናገር አንዳንዶች እንደታገሱ የህይወትንም አክሊል እንደወሰዱት እያለ ስለ አክሊል ይናገራል። በመከራ ውስጥ ማለፋችን በሰማይ አክሊል እንደሚያስገኝልን መጽሐፍ ቅዱስ ይነግረናል። ስለዚህ እነዚህም ቤተክርስቲያን ምን ይላቸዋል? መከራ አለባችሁ። ሰይጣን ይህን መከራ ያመጣል፣ ነገር ግን ጽኑ፣ መጽናታችሁ ለምን ያስቀምጣል ይላል? እኔም የህይወትን አክሊል እሰጥሃለሁ ብሎ ለህይወት አክሊል እንደሚዳርግ በመከራ ውስጥ መጽናታችን ለህይወት አክሊል እንደሚያበቃ ከዚህ መጽሐፍ ላይ እናያለን። ይህንን ይናገራል። ይህ ብቻ አይደለም፣ ሁለተኛው ሞት ከቶ አያገኛችሁም ይላል። እውነት ነው። ሰይጣን እስከ ሞት ድረስ የታመንኩን ጌታ ሲለን ሰይጣን ሊያደርግ የሚችለው የመጨረሻው ዌፐን በህይወታችን ውስጥ ምንድነው? መግደል ነው። የመጨረሻው ዌፐኑ ማለት ነው። አሁን በቅርብ እናንተ አንዳንዶቻችሁ አሜሪካ ካላችሁ አንድ አክቲቪስት በክርስትና ዙሪያ በጣም ስለ እምነት ኮንሰርቫቲቭ ሆኖ የመጽሐፍ ቅዱስን ቫልዩ ፕሮሞት የሚያደርግ አገልጋይ እንደተገደለ አይታችኋል፣ በሚዲያም ሰምታችሁ ይሆናልና የመጨረሻው መሳሪያው መግደል ነው። ግን ደግሞ ያ ነገር የእግዚአብሔርን ቅናት ይጨምራል፣ የቅዱሳንን ቅናት የበለጠ ይጨምራል እንጂ ስለ እውነት እንዲቆሙ ስለ እውነት እንዲናገሩ ያደርጋል እንጂ የእግዚአብሔርን ወንጌል የሚያረክስ ወይም ደግሞ የሚያቀጥል አይደለም። የበለጠ የሚያጠነክር የበለጠ የእግዚአብሔር ወንጌል እንዲሰራ የሚያደርግ ነው። ስለዚህ እዚህ ጋር የሚለው ምንድነው? ድል የሚነሳው በሁለተኛው ሞት ከቶ አይጎዳም። ስለዚህ ሁለተኛ ሞት አለ። አንዳንዶቻችን በመከራ ውስጥ አልፈን በሞት ውስጥ አልፈን ይህንን ሁለተኛውን ሞት እናልፋለን። ይህን መከራ የሚያደርሱ ግን ክፉዎች ግን በዚህ ሁለተኛ ሞት ይያዛሉ።
ያ ደግሞ የከፋ ነው። ያ የዘላለም ነው። እዚህ ምድር ላይ የምናጣው ህይወት የ70 የ80 ግፋ ቢል የ120 ዓመት ህይወት ነው። ያ ግን የዘላለም ነው። ስለዚህ ነው እዚህ ጋር ምን ይለዋል? ድል ያደረገው ድል የሚነሳው በሁለተኛ ሞት አይጎዳም እያለ የክርስቶስ የራሱን ሞትና ትንሣኤ እያስታወሰ እንደገና ደግሞ በመጨረሻም ፈራጅ እሱ ብቻ እንደሆነና ዓለምን በድል የሚጠቀልል እሱ እንደሆነ እያሳሰበ ለነዚህ ሰዎች፣ ለነዚህ ክርስቲያኖች፣ ለዚች ቤተክርስቲያን ይህንን ነገር ያስገነዝባል። በመከራ ውስጥ ታልፋላችሁ፣ ነገር ግን እስከ ሞት ድረስ የታመናችሁ ይላል። ስለዚህ እስከ ሞት ድረስ መታመን እንዲሆንልን ጌታ እንዲረዳን ጸሎቴ ነው። ክብር ለኢየሱስ። ዛሬ በጥቂት ነገር ነው የምንሰነካከለው። በማጣት እንቸገራለን። ሰው ተቀየመን፣ ሰው አስከፋን፣ አሳዘነን ብለን ከቤተክርስቲያን ከእግዚአብሔር ቤት ከቅዱሳን ህብረት ራሳችንን እንከለክላለን። በትንንሽ ነገሮች ተስፋ እንቆርጣለን። ገንዘብ የለኝም ብለን እናዝናለን። ይሄ ሁሉ በእግዚአብሔር አይን ሲታይ ጥቂት ነገር። የቀደሙት ያለፉበትን ህይወት ስናይ፣ የነበረባቸውን መከራ ስናይ እጅግ በጣም ብርቱ። በዚህ ውስጥ ነው አልፈው ወንጌልን ለኛ ያቆዩልን። በእንደዚህ አይነት መስዋዕትነት ነው ቤተክርስቲያን የቀጠለችው። ነገር ግን የቤተክርስቲያንን አቅም እና አድማስ ከጊዜ ወደ ጊዜ እያሰፋ መጣ እንጂ መከራም ስደትም ቤተክርስቲያንን አላስቆም። በሐዋርያት ስራ ላይ እንደምናየው ምዕራፍ 8 ጀምሮ ስደት በኢየሩሳሌም ቤተክርስቲያን ተነሳ ይልና ወደ አሕዛብ እንዲሄዱ ምክንያት ነው የሆናቸው። ከዛ በኋላ ታላላቅ ሰዎች የቀናይ ሃይማኖት ቅናት ያላቸውን ሰዎች ነው ቤተክርስቲያን እየማረከች የክርስቶስ ወንጌል የበለጠ እየሰፋ እንደሄደ እናያለን። ስለዚህ ዛሬም በዚህ ዘመን መጨረሻ ያለን እውነት ነው፣ ብዙ አይነት መከራ እያለፋል። አሁንም በቤተክርስቲያን ታሪክ ውስጥ አሁንም ብዙ ቅዱሳን በብዙ መንገድ እየተገፉ አሉ፣ ብዙ ቻሌንጅ ውስጥ እያለፉ አሉ። ዛሬም ግን የኛ ስብከት የተለየ መልእክት አይኖረንም። ክርስቶስ እስከ ሞት ድረስ የታመንኩ የህይወትን አክሊል እሰጥሃለሁ። ይህ ብቻ አይደለም፣ ሁለተኛው ሞት አይጎዳችሁም። ስለዚህ ቅዱሳን ዛሬ እነዚህን ሁለት መልእክቶች ከያዛችሁ በቂ ነው። አንደኛ በሰማያዊ ነገር ባለጠጋ እንድትሆኑ። በእውነት ነው ቢኖራችሁ ደስ ይለኛል፣ ብትባረኩ እግዚአብሔር ቢባርካችሁ። ይሄ ለቤተክርስቲያን ደስታ ነው፣ ለቅዱሳን ደስታ ነው። ነገር ግን በመልካም ነገር መቆረስ እንድትችሉ። ክብር ለኢየሱስ ይሁን። በመልካም ነገር ለሌሎች መቆረስ፣ የሌሎች መባረክ እንዲያስደስታችሁ፣ ሌሎች ሲባረኩ እናንተ በጣም እንድትደሰቱ፣ ለሌሎች አድርጋችሁ እናንተ እንድትደሰቱ። ስለዚህ ነው መጽሐፍ ቅዱስ የሚሰጥ በልግስና ይስጥ፣ የሚሰጥ በደስታ ይስጥ እያለ የእግዚአብሔር ቃል የሚናገረው። የቀኝ የሚያደርገውን ግራ አይወቀው እያለ በሲምፕሊሲቲ በሂዩሚሊቲ መስጠት እንዳለብን፣ በጆይ መስጠት እንዳለብን፣ በደስታ እንደገና ደግሞ በጀነሮሲቲ መስጠት እንዳለብን መጽሐፍ ቅዱስ ይነግረናል። የሚሰጥ በልግስና ይስጥ፣ የሚሰጥ ደግሞ ተመልሶ ምን ያደርጋላል? ስጡ ይሰጣችኋል ስለሚል ከእግዚአብሔር ዘንድ እጥፍ አድርገን እንቀበላል። ይሄ ጀስት ለማታለል ወይንም እናንተን ወዳልሆነ አቅጣጫ ለመምራት ሳይሆን የኢትዮጵያ ቤተክርስቲያን አንድም ያልተፈተነችው ነገር ቢኖር በመስጠት ነገር። ለአገልጋዮች የምንሰጠው ውራጁን ነው፣ እኛ ማንፈልገው ነው። እኛ ሞልቶ ሲተርፈን ነው ከሰጠን። የእግዚአብሔር ቃል ግን ከጉድለታቸው ሰጡ ይላል። የመቄዶንያ ቤተክርስቲያን ጳውሎስን ኢምፕረስ ያደረገችው ምንድነው? የድህነታቸው ጥልቀት የልግስነታቸውን ባለጠግነት አብዝቶታል። ጭራሽ እንደውም በደህዩ ቁጥር ጭራሽ ይሰጣሉ፣ ጭራሽ ባጡ ቁጥር ጭራሽ ለሌላው ይቆረሳሉ። እና የሚገርም ባለጠግነት እናያለን። እንደዚህ አይነት መስጠት፣ መስዋዕታዊ የሆነ መስጠት እግዚአብሔር እንዲያለማመዳችሁ ጸሎቴ ነው። ጌታ የተመሰገነ ይሁን። ጌታን ምን ይላል መጽሐፍ ቅዱስ ስለ ክርስቶስ ሲናገር? በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል። ስለ ክርስቶስ የተነገረው ነው። እርሱ ባለጠጋ ሲሆን ስለ እናንተ ምን ሆነ ይላል? ድሃ ሆነ ይላል። ክርስቶስ እንደምታውቁት በተውሶ ጀልባ ነው ያገለገለው፣ በተውሶ ቤት ነው ራት ያዘጋጀው፣ በተውሶ መቃብር ነው የተቀበረው። ነገር ግን ዓለምና ሰማይና ምድር ሁሉ የእሱ ባለጠጋ ነው። ነገር ግን ስለ ሌሎች ኖረ፣ ስለ ሌሎች ተቆረሰ። ከዚህ የተነሳ ጽድቁ ለዘላለም ይኖራል ይላል መጽሐፍ ቅዱስ። ደስተኛ መሆን ትፈልጋላችሁ? እውነተኛ የመንፈስ ደስታ እንዲያገኛችሁ ትፈልጋላችሁ? ከጥቂት ነገራችሁ ለወንጌል ነገር፣ ለክርስቶስ ነገር ተቆረሱ። የኢትዮጵያ ቤተክርስቲያን ውስጥ ይሄ ስላልተሰበከ ብዙዎቻችን በድህነት ላይ ያለን። እስቲል ኢትዮጵያ ውስጥ ከመጣችሁ ምክንያት በአብዛኛው ችግር ነው። ኢቨን ቤተክርስቲያን ውስጥ ራሱ ሁሌ ስጡ ስጡ እንጂ እኛ ይህን እናድርግ የሚል መንፈስ አትሰሙም። ይሄ ከምን የመጣ ነው? በትክክለኛው እውቀት አልተሰጠም። ምዕመኑ በትክክል አልተማርም። ሌሎቹ ግን አልፈውን ሄደናል። የሚገርማችሁ ዛሬ ከኮሪያ መጥቶ እዚህ ሆስፒታል የሚከፍተው ኮሪያዊ ኢትዮጵያዊ ጋር ምንም ዝምድና ኖሮት አለ። ገብቷቸዋል መንፈሳዊ ፕሪንሲፕል መስጠት፣ ለሌሎች መቆረስ፣ ወንጌልን ለሌሎች መዘርጋት፣ ለክርስቶስ ወንጌል መኖር ባለጠግነት እንደሆነ፣ ምድራቸውን አእምሯቸውን እንዴት እንደባረከ፣ በእነሱ ምርት ምን ያህል ዓለም ሁሉ እየተገለገለ እንዳለ እናያለን። ብዙ ምርቶችን እያመረቱ ሳምሰንግ የምንይዛቸው ስልኮች እዛ የተመረቱ ናቸው። የሳምሰንግ ባለቤት 60% ለወንጌል ሰጥቶ 40% ነው የሚጠቀመው። አሜሪካን ሀገር እንደምታውቁት ኮልጌት ፋብሪካ 90% ለእግዚአብሔር ስራ እየሰራ 10% ነው የሚጠቀመው። ይሄን ምሰብከው እኔ ለሌላችሁ ብቻ ሳይሆን ባለጠጋ እግዚአብሔር እድሉን ሰጥቷችሁ ብዙ ጸጋን እግዚአብሔር በእጃችሁ ያስቀመጠ ዛሬ እውነተኛ ልባችሁ በሚነካበት መንፈሳችሁ በተነካበት በእውነተኛ አገልግሎት በወንጌል ስራ ላይ ለክርስቶስ ወንጌል በመቆረስ ለሚሽነሪዎችን በመላክ ቤተክርስቲያንን በማገዝ ባላችሁበት ዙሪያ ላይ ያሉ ምስኪኖችን፣ ድሆችን፣ የምታውቋቸውን ችግረኞችን በማገዝ እስቲ ውስጣችሁ የሚፈጠረውን ደስታ ኤክስፒሪየንስ ተለማመዱት። ክብር ለኢየሱስ ይሁን። አታጡም። መቼም ደግሞ
የምትበሉትን አታጡም፣ የምታድሩበትን አታጡም፣ የምትነዱትን አታጡም። በምንም ተአምር እግዚአብሔር የማንም ባለዕዳ አይደለም፣ ምንም አያሳጣችሁ። ነገር ግን ሳክሪፋይስ ማድረግ ልመዱ። ከሆነ ይልቅ ወንድሜ ይሻላል ብለን በትህትና እየቆጠረን እስቲ እናድርግ። አንዱ ትህትና ይሄ ነው። መቅለስለስ ወይም አንገታችን ዝቅ ማለት ሳይሆን ትህትና ማለት ከኔ ይልቅ ወንድሜ ይሻላል፣ ከኔ ችግር ይልቅ የእሱን ላስቀድም ብለን የምናደርጋቸው መስዋዕታዊ የመስጠትና የመቆረስ ህይወቶች ብዙ በረከትን ያመጣል። ከዛ በላይ ደግሞ ደስታ፣ የመንፈስ ቅዱስ ደስታ በእናንተ ላይ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ወገኖች። ጌታ እንዲባርካችሁ ነው ጸሎቴ። ለዚህ ነው እግዚአብሔር ቃል በቃ በመልካም ነገር ባለጠጎች እንድትሆኑ እግዚአብሔር ጸጋን ሊያበዛላችሁ ይችላል። ጳውሎስ በቃ በመስጠት ባለጠጋ እንድትሆኑ የሚሰጣችሁ ራሱ እግዚአብሔር ነው። የምትሰጡትን ነገር ይሰጣችኋል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በድህነት ላይ እንደዚህ አይነት አቋም እንድንይዝ በመስጠት ለሌሎች በመስጠት እኛም እንድንበለጥግ ሌሎችም ደግሞ ካሉበት ሁኔታ እንዲወጡ በማድረግ የመንፈስን ደስታ እንድንካፈል የእግዚአብሔርን ደስታ እንድንፈጽም በዚህ ውስጥ ትልቅ ደስታ አለ። እውነቴን ነው የምነግራችሁ። ምክንያቱም ለችግረኛ የሚራራ እግዚአብሔር ለእርሱ ይራራል። እግዚአብሔር በደዌው ሰዓት አልጋውን ያነጥፍለታል። በቃ ለችግረኛ የሚያስብ ሰው በእግዚአብሔር ዘንድ በጣም የከበረ ሰው ነው። እግዚአብሔር በጣም የሚወደው ሰው። ሁለተኛ ሲቀድም ደግሞ መጽሐፍ ቅዱስ ምን ይላል? ወገኖች ወይ ቢቻላችሁ ለሰው ሁሉ በተለይ ለሃይማኖት ቤተሰቦች መልካምን አድርጉ ስለሚል፣ ለገዛ ቤተሰቦቹ ደግሞ የማያዝን የማይራራ ቢኖር ከማያምን ሰው ይልቅ የከፋ ነው ስለሚል ለቤተሰቦቻችንና ለእግዚአብሔር ቤተሰቦች ትኩረት አድርገን እስቲ እናድርግ። በቃ ይሄንን ስናደርግ የእግዚአብሔርን በረከት በሕይወታችሁ ትለማመዳላችሁ። እግዚአብሔር ባለጠጋ ያደርጋል። በአስራት መታመን ምናምን እንደተጠበቀው ነው። ለቤተክርስቲያን አስራትን መስጠት በቃ እንደሚከብዳቸው አሉ። አይ አዲስ ኪዳን አይደለም የሚሉ አሉ፣ ብዙ አይነት ትምህርቶች። ነገር ግን ወገኖች ግድ የለም፣ በሞኝነት ታዘዙ። እኛ ሁለንተናችን ነው መስጠት አዲስ ኪዳን የሚለው ሁለንተና። እሺ ግድ የለም ሁለንተና እንሰጣለን። ግን አሁን ለምትሄድበት መንፈሳዊ ነገር ለምትካፈልበት ቤተክርስቲያን ከ10 1 ወይም ከ110 ስጥ። ይህንን ያዕቆብ ሲጸልይ በቃ በሚሄድበት መንገድ ብታለብሰኝ፣ የምበላውን ብትሰጠኝ፣ ከክፉ ብትጠብቀኝ ከማገኘው ሁሉ ከ10 እጅ 1 እሰጥሃለሁ ብሎ የገባው ቃል ኪዳንና የእስራኤል ማህበር ደግሞ ይህንን ከያዕቆብ ጀምሮ እሱ የእስራኤል ነገዶች አባት ስለነበረ ከዛ ጀምሮ በእግዚአብሔር ቃል ውስጥ እንደ ሕግ ሆኖ ተቀምጦ አስራቴን ወደ ጎተራ ያስገቡ እያለ እግዚአብሔር ራሱ የእስራኤልን ሕዝብ ይጠይቅ ነበር። እና አዲስ ኪዳን ላይ ስንመጣ ከዚህ የከፋ እንጂ ያነሰ አይደለም። እንደውም ሁለንተናችን መስጠት ነው። 50% ሰጥተው ነው አናንያና ሰጲራ የተቀሰፉት። ደብቀው 50% ሰጥተው ነው፣ ግማሹ ሰጥተው ሁለንተናቸውን ነው ይሰጡ የነበሩት በሐዋርያቱ ዘመን የነበሩት። አንድም ችግረኛ በመካከላቸው አልነበረም ይላል መጽሐፍ ቅዱስ። ችግረኛ እስካይኖር ድረስ የተባረኩ ነው። ስለዚህ ጌታ ቢረዳን በዚህ ነገር መዘርጋት ይሆናል። ጥቂት ነው እንዳለ ማን ነው? እኔ ስንት አንድ ሰው ነኝ፣ ምን ማድረግ እችላለሁ? ይሄ ሁሉ ዓለም ችግረኛ ነው፣ አገሬም ምድሬም አህጉሬም አፍሪካን በችግር ነው የምትታወቁ ልትሉ ትችላላችሁ። አንድ ናችሁ። ግን ለአንድ ሰው እግዚአብሔር ወይ ለሁለት ሰው እግዚአብሔር ውስጣችሁ ለሚያስቀምጠው ለአንድም ለሁለትም ሰው ለ10ም ሰው ለ5ም ሰው እግዚአብሔር በውስጣችሁ ያስቀመጠውን ነገር ማድረግ ጀምሮ እግዚአብሔር በድንቅ ነገራችሁን ይባርካል። ክብር ለኢየሱስ ይሁን። ጌታ የተመሰገነ ይሁን። እንጸልያለን። እንጸልይና እንጨርሳለን። የጌታ ስም የተባረከ ይሁን። አንደኛው ስለ ድህነትና ድህነትን ተያይዞ ያለውን ነገር እንድታስቡ ነው ዛሬ ያልኳችሁ። በሰማያዊ ነገር ባለጠጋ ስለመሆን እንድታስቡ ነው። ሁለተኛ በመከራ ውስጥ ብዙ በረከቶች አሉ፣ ብዙ ደስታዎች አሉ። ትዕግስት አለ፣ ቅድስና አለ፣ አክሊል አለ። በመከራ ውስጥ በማለፍ ውስጥ የእግዚአብሔር መንፈስ በእኛ ላይ ይሆናል። ማንም ክርስቲያን ስለመሆኑ መከራን ቢቀበል በዚህ ነገር ያመስግን እንጂ አይክፋው። ለምን? የክብር መንፈስ የክርስቶስ መንፈስ በእናንተ ላይ ይሆናል ይላል። ስለዚህ ይሄ ሁሉ የደስታ የክብር መንፈስ በላያችን የሚሆነው በመከራ ውስጥ ስንጸና ነው። ስለዚህ በመስጠትም አቅጣጫ ደግሞ የሚሰጥ በደስታ ይስጥ፣ በልግስና ይስጥ። ቀኙ ግራው የሚያደርገውን ቀኙ አይወቅ። እንደዚሁም ደግሞ በትህትና ይስጥ። ሌላውን በትህትና ባልንጀራው ከሱ እንደሚሻል እያወቀ ያድርግ፣ በትህትና እየቆጠረ ያድርግ የእግዚአብሔር ቃል ይላልና፣ እንደዚሁ ይህንን ነገር ደግሞ በሕይወታችን እግዚአብሔር እንዲያለማምደን እንጸልያለን። ክብር ለጌታ ይሁን። ሃሌሉያ። ክብር መንፈስ ቅዱስ። እናመሰግናለን። ጌታ ሆይ ተባረክ፣ ስምህ ለዘላለም ከፍ ይበል። እነሆ ደግሞ በዚህ በራእይ መልእክት ላይ ተመስርተን እግዚአብሔር ሆይ ዛሬ ደግሞ ይህንን መልእክት እንድንማር ስለረዳህን እናመሰግናለን። ይህ ጥልቅ የሆነ የቃልን እውቀት ዘርዝረን ልንጨርሰው አንችልም። ነገር ግን አንተ በገለጥክልንና በሰጠህን ልክ ደግሞ እግዚአብሔር ሆይ እርስ በርስ እንድንከፋፈል ስለረዳህን አመሰግናለሁ። ዛሬ ባየናት በሰምርኔስ ቤተክርስቲያን በእንደዛ የአሕዛብ ብልጥግና በበዛበት ውስጥ በድህነትና በጉስቁልና እምነታቸውን ሳይጥሉ በእምነት ባለጠጋ ሆነው ፍቅራቸውን ልግስናቸውን ሳይጥሉ በመልካም ስራ ባለጠጋ ሆነው እግዚአብሔር ሆይ የክርስቶስ ታማኝ ምስክር እንዲሆኑ በዛ በክፉ ዘመን ላይ እነሆ አስቁመን ይህንን እንዲያደርጉ አድርገ ዛሬ ለእኛ ደግሞ ለትምህርታችን እንድንማረው ስለረዳህ እናመሰግናለን። ደግሞም ጌታ ሆይ ወገኖችንም እኔንም በዚህ ሰዓት በዚህ በዘመን መጨረሻ ያለ ራስ ወዳድነት፣ ኢንሴኪዩሪቲ፣ ስጋት፣ ልዩ ልዩ ነገሮች በጎናችን ላሉት በዙሪያችን ላሉት በተለያየ ቻሌንጅ እያለፉ ላሉት እንዳንቆረስ ምክንያት ሆኗል።
ዛሬ በኢየሱስ ስም ከዚህ አይነት መንፈስ እንድታወጣን፣ ከስስት እንድታወጣን እግዚአብሔር ሆይ እጅግ እግዚአብሔር የዘላለም አምላክ ሆይ ከመጠን ካለፈ ራስን ወዳድነት እንድታወጣን፣ ይልቁኑ ያለኝ ይበቃኛል ብለን የምናስብ ደግሞም እግዚአብሔር የዘላለም አምላክ ሆይ በመጠን የምንኖር ደግሞ በዙሪያችን ያሉትን የምናስብ እንድታደርገን ጸጋ እንድታበዛለን በኢየሱስ ክርስቶስ ስም እንጸልያለን። እነሆ በሐዋርያት ዘመን አንድም በመካከላቸው ችግረኛ አልነበረም የተባለው። ብዙዎቹ ንብረታቸውን እየሸጡ እያመጡ ይሰጡ ነበር። ብዙዎች ብዙ መስዋዕትነት ይከፍሉ ነበር። ሐዋርያትም ደግሞ ለእያንዳንዱ እንደሚገባው ያካፋፍሉ ነበር። እግዚአብሔር ማንም ኦቨርሊ ሪች ሆኖ ሌላውን አላሳቀቀም። ማንም ደግሞ እግዚአብሔር ሆይ ችግረኛ ሆኖ ተሳቆ ከህብረትና ከቅዱሳን በረከት አልጎደለም። ዛሬ ግን ያለችው ቤተክርስቲያን መልክ ከዚያ አንጻር እጅግ እግዚአብሔር ሆይ መልኳ ስለተበላሸ አንተ እኔንም ወገኖችንም ተጠቅመ የቤተክርስቲያንን መልክ የቀደመውን የሐዋርያትን ቤተክርስቲያን መልክ እንድትመልስ በኢየሱስ ስም እንጸልያለን። ለወንጌል ስራ እንድንቆረስ ለእግዚአብሔር አምላክና አባት ሆይ ለቅዱሳን ለአገልጋዮች እንድንቆረስ ደግሞ እግዚአብሔር አምላክ ሆይ በዙሪያችን ላሉ ምስኪኖችና ችግረኞች እንድንቆረስ ጸጋ ሁሉ እንዲበዛልን በዚህም ነገር የክርስቶስን መልክ እንድናሳይ የክርስቶስን ምሳሌነት እንድንከተል በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። እርሱ ራሱን ደስ አላሰኘም ተብሎ ተጽፏል። እርሱ ራሱን ደስ አላሰኘም እንደተባለ ዛሬም በኢየሱስ ክርስቶስ ስም ለክርስቶስ ደስታ ለእግዚአብሔር ደስታ መኖር እንዲሆንልን እንድትረዳን እንጸልያለን። ቤተክርስቲያንን እንድታድስ ባለጠጋ እንድታደርግ በመልካም ነገር ሁሉ ባለጠጋ እንድታደርግ በነገር ሁሉ በእውቀት ሁሉ በቃል ሁሉ ባለጠጋ እንድታደርግ በኢየሱስ ክርስቶስ ስም ጸለይን። ስለ ሁሉ ተባረክ። በምንቀበለው መከራ ውስጥ አንተን እንድናስብ አንተ ያለፍክበትን ምሳሌነት ያለውን መንገድ እያሰብን እስከ ፍጻሜው እንድንጸና መንፈስ ቅዱስ ሆይ እንድትረዳን እንጸልያለን። ስለ ሁሉ እናመሰግናለን። ክብር ለገናናዊው ስም ይሁን። ሰው ምን ያደርገኛል? ጌታ ይረዳኛል እንዳለ ጳውሎስ። እነሆ እግዚአብሔር አምላክ ሆይ በነገር ሁሉ ጌታ ሙላት ሆኖን እሱ ብቃት ሆኖን እስከ ፍጻሜው መቆም እንድንችል መትጋት እንድንችል ልትረዳን እንጸልያለን። እንዳንፈራ በምንም ነገር እንዳንናወጥ ልባችንን ደግፍ። ስለ ሁሉ እናመሰግናለን። ወገኖችንም ባርካቸው በጌታችን በመድኃኒታችን በኢየሱስ ስም አሜን።